እሺ ሰላም እንዴት ናችሁ ውድ መምህራን? እሺ ዛሬ ማሳያችሁ ምንድነው በትምህርት ቤታችሁ ዌብሳይት ገብታችሁ የተማሪዎችን ውጤት እንዴት እንደምትመዘግቡ ነው። ስለዚህ ቪዲዮዎችን በደንብ ለመከታተል ሞክሩ። መጀመሪያ ምንድነው የምታደርጉ ክሮማችሁን ትከፍቱና ልክ እንደዚህ ይመጣላችኋል የናንተ ብሔራዊ ቤተ መንግስት የሚለው ስትጽፉት ማለት ነው። ዘን ከጻፋችሁ በኋላ እዚህ ጋር ኢንተሪዮር ኢሜል አድሬስ ይለኛል። ኢሜል ታስገባላችሁ እናንተ የራሳችሁን ኢሜል። ለምሳሌ እኔ የራሴን ላስገባ። ግድ ልክን ከጻፋችሁ በኋላ እናንተን ኢሜል ኔክስት ነው የምትሉት እዚህ ጋር እንደማሳያችሁ ማለት ነው። ኔክስት የምትለዋን ክሊክ ታደርጋላችሁ። እሺ ትንሽ እንጠብቀው። እስኪ ሪፍሬሽ እናድርገው። እዚህ ጋር ትንሽ ቢዚ መሆን ባህሪ አለ። እሺ ኢሜል እዚህ ጋር አስገባለት። ኔክስት እዚህ ጋር ኔክስት እለዋለሁ። ከዛ ፓስወርድ ይጠይቀኛል። እዚህ ጋር ፓስወርድን አስገባለሁ ማለት ነው። ኦሬዲ እናንተ ያው የተሰጣችሁን ፓስወርድ ነው የምትሞሉለት። እኔ ራሴን እሞላለሁ። ፓስወርድ ስለማይታይ እዚህ ጋር አስገባለሁ ማለት ነው። ፓስወርድ ካስገባችሁ በኋላ ኮንቲኒው የምትላለች እዚህ ጋር ኮንቲኒው ትላላችሁ ማለት ነው። ኮንቲኒው የሚለውን አንዴ እንነካለን። ዘናውን ሎጊን እያደረኩ ነው ማለት ነው ወደ ትምህርት ቤቱ ዌብሳይት። ከዚህ ከገባችሁ በኋላ በዚህ በቀኝ በኩል የእናንተ አካውንት ይመጣል ማለት ነው። ሶ ወደ ታች ስትሄዱ ሆም ትላለች። ከዛ እዚህ ቢጫው አካባቢ ማለት ነው በማውዝ ማሳያችሁ ስኩል ኢንፎርሜሽን ማኔጅመንት ሲስተም የምትላለች እሷን ነው አንዴ የምነካት ማለት ነው። በቀኝ በኩል እዚህ ጋር እንደምታዩት እሷን አንዴ ነካለሁ። ዘን እሱን ከነካችሁ በኋላ በግራ በኩል ማለት ነው በዚህኛው በኮምፒውተራችሁ በግራ ሳይድ ዳሽቦርድ፣ ስቱደንትስ፣ ቲቸር፣ ትራንስፈር፣ አካዳሚክስ የሚል አለ። ከሱ ወደ ታች ትሄዱና በዚህ ስክሮል አድርጌ እንደማሳያችሁ ማለት ነው ማርክ ምትል ታገኛላችሁ መጨረሻው ላይ ማለት ነው። ማርክ ምትለውን አንዴ ትነካላችሁ። ማርክን ስትነኩ እዛው ማርክ ዲስትሪቢዩሽን ኮንቲኒየስ አሰስመንት ኤንድ ሴሚስተር ሪዛልት ማስተር ሺት የሚል አለ። እናንተም ትነኩት የትኛውን ነው? ማርክ ዲስትሪቢዩሽን የሚለውን እንነካለን አንዴ ማለት ነው። ማርክ ዲስትሪቢዩሽን የሚለውን አንዴ እንነካለን። ማርክ ዲስትሪቢዩሽን የሚል ከመጣ በኋላ በዚህ በስተቀኝ በኩል በሰማያዊ ከለር የተጻፈበት ማለት ነው አድ ማርክ ዲስትሪቢዩሽን ምትል ታገኛላችሁ እዚህ ጋር በማውስ እንደማሳያችሁ ማለት ነው። እሷንን አንዴ ትነካላችሁ። አድ ማርክ ዲስትሪቢዩሽን የሚለውን አድ ማርክ ዲስትሪቢዩሽን የሚለውን ስትነኩት እንደዚህ አይነት ዊንዶ ይመጣላችኋል። ፕሮግራም፣ ግሬድ፣ ሴሚስተር፣ አካዳሚክ ይር የሚል አለ። እናንተ ሴሌክት ፕሮግራም የምትለውን አንዴ ትነካላችሁ። ሴሌክት ፕሮግራም የሚለውን ስንነካ ሬጉላር የሚለውን ነው የምትመርጡ እናንተ። ለምን እኛ ትምህርት ቤት ውስጥ ሬጉላር ተማሪዎች ብቻ ስላሉ ማለት ነው። ሌላውን መንካት አይጠበቅባችሁም። ዘን ሬጉላር የምትለውን አንዴ ነካታለሁ። ሬጉላር ፕሮግራም ላይ ሬጉላር የሚለው ገብቶልኛል። ልክ ነው። ሴሌክት ግሬድ የምትለውን አንዴ ትነካላችሁ። ግሬድ እንደምታስተምሩበት ነው እዚህ ጋር የሚመጣላችሁ። እኔ ለምሳሌ 7 እና 8 ስለማስተምር የ7 እና የ8 ነው የመጣ ሌላ ቦታ ስላልተመደኩኝ ማለት ነው። 5ኛ ክፍል ወይም 6ኛ ክፍል የሚያስተምር አስተማሪም የራሱ የሚያስተምረው ክላስ እዚህ ጋር ይመጣለታል በየክላሱ ማለት የምትገቡበትን። ሶ ሌትስ ሴ ለምሳሌ እኔ 7ኛ ክፍል ልበለው። ከዛ ሴሚስተር የትኛው ሴሚስተር ነው የምሞላው? የፈርስት ሴሚስተር ስለሆነ ሴሌክት ሴሚስተር የሚለውን አንዴ ትነካላችሁ። ሰከንድ ነው ፈርስት ይለኛል። ኦሬዲ አሁን የፈርስት ስላልሞላን ፈርስት ነው አንዴ የምነካው ማለት ነው። ፈርስት ሴሚስተር ልሞላ ነው። አካዳሚክ ይር አትቀይሩትም ራሱ ባይ ዲፎልት ነው የሚያመጣላችሁ ሲስተሙ ማለት ነው። ኔክስት ሴክሽን 7ኛ ክፍል ያው በእኛ ትምህርት ቤት 3 ስለሆነ ሴክሽን ኤ ቢ እና 1 መጥቷል። ስለዚህ እኔ አክቹአሊ አሁን ለምሳሌ ሌትስ ሴይ እዚህ ጋር አፋን ኦሮሞ ተማሪዎች መሙላት ብፈልግ 1 መርጣለሁ። የኛ ትምህርት ቤት 1 ብሎ ስለተሰየመ ማለት ነው የአፋን ኦሮሞ ክላስ። ሳብጀክት ምንድነው ይለኛል። እዚህ ጋር ክሊክ አደርጋለሁ። ኦሬዲ ሳብጀክቴን አሳይን ስለተደረኩኝ ኢንፎርሜሽን ቴክኖሎጂ የሚለውን መርጥለታለሁ ማለት እናንተ እንደምታስተምሩት ነው ይመጣላችሁ።
ጀነራል ሳይንስ የሚያስተምር አስተማሪ ጀነራል ሳይንስ፣ ማትስ ከሆነ ማትስ ይመጣለታል ማለት ነው። እንግሊሽ ከሆነ እንግሊሽ። ሶ ኢንፎርሜሽን ቴክኖሎጂ እመርጣለሁ ማለት ነው። እናንተ ማታስተምሩ ሳብጀክት እዚህ ጋር ይመጣላችሁ። ኦኬ ኔክስት ታይፕ ሴሌክት ታይፕ የምትለውን አንዴ ትመርጣላችሁ። ምንድነው ታይፑ? አዘር የሚለውን እንምረጥ። ኤግዛም ምናምን የሚለውን ተውትና አዘር እንበለው እኛ ራሳችን ስለምንሰጥ ማለት ነው። ዘን አዘር ካላችሁ በኋላ ማርክ ዲስትሪቢዩሽን ታይፕ የምትላለች እሷንን ምንድነው የምታረጓት? እዚች ጋር ጽፍና ሌትስ ሴ ለምሳሌ እኔ ቴስት 1 ሊሆን ይችላል። ቴስት 1 አልኩት ማለት ነው። ቴስት 1 ካልኩትኝ በኋላ ዲስትሪቢዩሽን ታይፕ እናንተ ለምሳሌ ኩዊዝ ልትሉ ትችላላችሁ፣ ቴስት ልትሉ ትችላላችሁ፣ አሳይመንት ልትሉ ትችላላችሁ እንደፈለጋችሁ ማለት ነው። የኔ መጀመሪያው ቴስት 1 ነው። እንግዲህ እዛ ጋር ወረቀቱ ላይ ያለ ማለት ነው። ማርክ ቫልዩ ለኛ ቴስት 1 ከስንት ነው? ከ10 ነው የሚያዘው ማለት ነው። ከ10 እናንተ ለምሳሌ ኩዊዝ ብላችሁ ከ5 ልትሉ ትችላላችሁ። ወይም የሆነ ሰው አሳይመንት ብሎ ማርክ ዲስትሪቢዩሽን ታይፑን ማርክ ቫልዩ ከስንት ነበር ይሄ አሳይመንት የሚያዘው? ወይ ከ10 ወይ ከ20 ልትሉ ትችላላችሁ እንደራሳችሁ። እኔ ግን ቴስት 1 ከ10 ነው ብዬ ያስኩት እንዲቀበልልኝ። ከዛ እዚህ ጋር ስትመጡ ወደ ታች አድ ማርክ ቫልዩ የሚለውን አንዴ ትነካላችሁ። አድ ማርክ ቫልዩ ክሊክ እናደርጋለን። ዛት ስሮ ማርክ ቫልዩ አድድ ሰክሰስፉል ይላችኋል እዚህ ጋር ማለት ነው። ማርክ ቫልዩ አድድ ሰክሰስፉሊ። አሁንም ድጋሜ አሁን ገና ከ10 ነው የሞላሁ 9 ይቀረኛል ማለት ነው። እዛው ላይ የትም ሳትሄዱ አድ ማርክ ዲስትሪቢዩሽን የምትለውን ትነካላችሁ። እንግዲህ አስቡት 7ኛ ግሬድ 7 ሴክሽን 1 ነው እየሞላ ያለው። ጥንቃቄ ማድረግ አለባችሁ። አድ ማርክ ዲስትሪቢዩሽን የሚለውን ነካለው። ከዛ አሁንም ሴሚስተር ይለኛል ወደ ላይ ልውሰደውና ሬጉላር ነው ግሬድ 7 ነው። እሺ አልቀይረውም። ይሄኛውን ፈርስት ሴሚስተር 2017 ሴክሽን 1 ነው። አዎ ልክ ነው። ሳብጀክቱም ራሱ ስላመጣልኝ ችግር የለውም። ማስተካከለው ነገር አይኖርም። ከዛ አዘር የሚለው አክቲቭ ሆኗል እዚህ ጋር ታይፕ ላይ ማርክ ዲስትሪቢዩሽን ታይፕ አሁንም ድጋሜ እጽፋለሁ። ሁለተኛው ላይ ለምሳሌ ቴስት 2 ነው ብለው የሚቀበልልኝ ማለት ነው። ከዛስ ማርኩ ከስንት ነው? ከ10 አልኩት ድጋሜ። እናንተ እንደራሳችሁ ብያችኋለሁ። ከዛ ይሄን ከሞላ በኋላ ምንድነው ማድረገው ማለት ነው? አድ ማርክ ቫልዩ ላለው ከ20 ሄጃለሁ። አሁን ከ20 ሞልቻለሁ። ማርክ ቫልዩ አድድ ሰክሰስፉሊ ዛትስ ጉድ። አሁንም ከስንት ገና ከ80 ይቀረኛል አይደለ? አድ ማርክ ዲስትሪቢዩሽን የሚለውን ትነካላችሁ ድጋሚ እዚች ጋር ከ100 እስከምትሞሉ ድረስ ማለት ነው። ከዛ እዚህ ጋር ቅድም ያልኳችሁ ፕሮግራም ሬጉላር መሆኑን እርግጠኛ መሆን መቻል አለባችሁ። ግሬዳችሁ እናንተ የምታስተምሩበት መሆኑን እርግጠኛ መሆን መቻል አለባችሁ። ሴሚስተሩን ፈርስት ሴሚስተር ከሆነ ፈርስት ሴሚስተር፣ ሰከንድ ከሆነ ሰከንድ መሆኑን እርግጠኛ መሆን መቻል አለባችሁ ማለት ነው። አካዳሚክ ሄሮ አይቀየርም ብያችኋለሁ። ሴክሽንም ኖርማል ነው የኔ። ሳብጀክቱ ኢንፎርሜሽን ቴክኖሎጂ ነው። አዘር የሚለውም አክቲቭ ነው። አልመርጥም። ከዛ እዚህ ጋር ሌትስ ሴይ ለምሳሌ አሳይመንት ልበለው። አሳይመንት 1 አልኩቴ ማለት ነው። አሳይመንት 1 አልኩቴ። አሳይመንት 1 ከስንት ነው? ሌትስ ሴይ ለምሳሌ እኔ ከ20 ልበለው፣ ችግር የለውም። ከ20 ነው። ቅድም ከ20 ጨርሻለሁ። አሁን ከ20 ከ40 ሄድ ማለት ነው። ከ40 ሞልተናል። አድ ማርክ ቫልዩ ሰክሰስፉል ብሎኛል። አሁንም ድጋሜ አድ ማርክ ቫልዩ አሁን ከ20 40 60 ይቀረኛል ማለት ነው። ከ60ው ደግሞ አሁንም እየከፋፈልኩ ማስገባት ነው። አድ ማርክ ዲስትሪቢዩሽን። ከዛ ልክ ይሄ ፖፕ አፕ ሲያደርግላችሁ ወደ ላይ ትሄዱና ሬጉላር ነው ፕሮግራማችን፣ ግሬድ 7 ነው። እንግዲህ እኔን እያያችሁ እናንተ በራሳችሁ ነው የምትሰሩት። ሴሚስተር ውስጥ ፈርስት ነው። ሴክሽን 1 ነው ቅድም እንደሞላ ሁለቴ ማለት ነው። ሌላ ከመጣ ማስተካከል መቻል አለብኝ። ሳብጀክቱ ኢንፎርሜሽን ቴክኖሎጂ ነው ካልሆነ አስተካክላለሁ ማለት ነው። ከሌለ ምንድን ታደርጉት እዚህ ጋር መጣችሁ ትመርጣላችሁ። አውሬዲ ወርኒ ስለተመረጠ መምረጥ አይጠበቅብኝ ማለት ነው። አዘር ታይፕ የሚለውም አዘር ነው ራሱ ማለት ነው። አትነኩትም። አሊያ ከጠፋባችሁ ማስተካከል ነው። ኔክስት ከ40 አሁን ደግሞ ፋይናል ከ40 ላይ ከ80 ይመጣል። ግን ከ20ዋን ደግሞ ለከፋፍላት። ለምሳሌ ክላስ አክቲቪቲ ክላስ አክቲቪቲ ደግሞ መሙላት ፈለኩኝ ማለት ነው። ክላስ አክቲቪቲ ከስንት ዝም ብዬ ከ10 ላድርገው ችግር የለውም። እናንተ ከ5 ከ5 ልታደርጉ ትችላላችሁ። ከ10 ስለዚህ ይችን ከ10 ሳደርግ ከ50 ሄድኩኝ ማለት ነው። ከ50 አይ ቲንክ ከዛ አድ ማርክ ቫልዩ ግድ። ስለዚህ እዩት እዚህ ጋር ስታዩት ግሬድ 7 አሁን እዚህ ጋር ክላስ አክቲቪቲ ከ10 አለኝ። አሳይመንት ከ20 ከ30 ቴስት 2 ከ10 ከ40 ሄድኩኝ። ቴስት 1 ከ10 ከ50 50 ይቀረኛል ማለት ነው። አሁን ከ50 ስለዚህ አሁንም አድ ማርክ ዲስትሪቢዩሽን
ስለዚህ ጋር ማርክ ዲስትሪቢዩሽን ለምሳሌ ኤክሰርሳይዝ ቡክ ዋቴቨር ብቻ የፈለጋችሁትን ወይ ግሩፕ ወርክ በሉት። ግሩፕ ወርክ ካልኩትኝ እኔ ከ10 ልምላው። እንግዲህ ከ50 ሄጃለሁ። አሁን ከ10 ነው የምሰጠው። ለምን ፋይናል ከ40 ስላለኝ ኦቨር እንዳይመጣብኝ። ከ100 በላይ መምጣት የለበትም። እሺ 100 መምጣት አለበት። ከ100 መብለጥ የለበትም። ከ100 ማነስ የለበትም መጨረሻ ላይ ማለት ነው። ከ10 ግድ አሁን ከ60 ሆነልኝ ማለት ነው አጠቃላይ። ዘን አድ ማርክ ቫልዩ አድ ማርክ ቫልዩ እነካለሁ። ከዚህም በኋላ ስንት ነው የሚቀረኝ? አሁን ከ60 ስለጨረስን ከ100 እንዲመጣ ከ40 ነው የምንሰጠው። ፋይናል ኤግዛም ከ40 እንደሆነ ይታወቃል ማለት ነው። ስለዚህ አድ ማርክ ዲስትሪቢዩሽን ትላላችሁ። መጨረሻ ላይ ጋር መጥቼ ማርክ ዲስትሪቢዩሽን ሌሎቹ ትክክል ስለሆኑ ነው። እሺ ወደዛ ያለፍኩባችሁ። ማርክ ዲስትሪቢዩሽን ታይፑ ከስንት ምንድነው? ፋይናል ኤግዛም ከስንት ከ40 አሁን ከ100 ይመጣል ማለት ነው። ከ100 አሁን ጨርሻለሁ። አድ ማርክ ቫልዩ ሰክሰስ ብሎኛል ማለት ነው። ማርክ ቫልዩ አድድ ሰክሰስፉሊ። ስለዚህ አሁን ከ100 ያላችሁን መስፈርት ወይም ክራይቴሪያችሁን ሴት አድርጋችኋል ማለት ነው። ከዚህም በኋላ ምንድነው የምታደርጉ? ገብታችሁ ለልጆቹ ማርክ መሙላት ነው። ስለዚህ